ዲያቆን ይቀጥሉ። ዴቆትን በአግባቡ ይጠቀሙሽ። ዲያቆን በኋላ ከጀመረ በኋላ ኢንተራፕት ከሚያደርጉ ዴቆትን በአግባቡ ይጠቀሙ። ችግር የለውም። ኖ አይ እኔ ቅድም ተናግሬ ያለው ምንድን ነው መጽሐፍ ቅዱስ 3 ደረጃዎችን ያልፋል ብዬ ቅድም አሁን የመጽሐፈ ሲራክ ምዕራፍ 3:22 ያነሳውልህን ይሄ አይደለም ብለህ ያመጣኸው መጽሐፍ ምን የሚል መጽሐፍ ነው? አልጠቀስከውም። ምን እንደሆነ አላውቅም፣ ከየት እንዳመጣኸው ማለት ነው። ስለዚህ እኔ የምቀበለው መጽሐፍ ቅዱስ ላይ ግን መጽሐፈ ሲራክ ምዕራፍ 3:22 ላይ ያለው ቃል ስለ ሥላሴ የተገለጸው ይሄን ይመስላል። የገለጥኩትን ነው የሚመስለው። እውነታው እሱ ነው። ሲቀጥል ስለ መጽሐፍ ቅዱስ ቃል ማንም በፈለገው መንገድ መተርጎም የለበትም ብያለሁ። አንተ እንደ ፊክሽን እንደፈለግከው እየተረጎምከው ነው ያለውና ያም ደግሞ ያው በራስህ መንገድ ያው የምትሄድበትም ዓላማው እሱ ስለሆነ ችግር የለውም። እኔ ተናግሬያለሁ። ማቴዎስ ወንጌል ምዕራፍ 3:12 ላይ የአብ የወልድ የመንፈስ ቅዱስን መገለጥ በደንብ ያየንበት ሚስጥሩን በደንብ ያየንበት ስለሆነ ማንበብ ትችላለህ። ከዛ በኋላ መረዳት ትችላለህ። ችግር የለውም። ዘፍጥረት ምዕራፍ 1:26 ላይም በዚሁ መልኩ መጥቀስ ይቻላል። ከምንም በላይ ደግሞ ሚስጥረ ሥላሴን ለመረዳት የዮሐንስ ወንጌልን በደንብ ማንበብ ያስፈልጋል። በመጀመሪያም ቃል ነበረ ብሎ ይጀምራልና ቃል ምንድን ነው የሚለውን በደንብ መረዳት ያስፈልጋል። እያንዳንዱ ነገር አሁን አንተ ቁርአንን ነው የምትቀበለው፣ ቁርአንን ነው የምታነበው፣ እኔ መጽሐፍ ቅዱስን ነው የማነበው። ስለዚህ በእኔና በአንተ መሀል ትልቅ ባህር አለ። በዚህ ትልቅ ባህር መካከል ሆነን ደግሞ መተማመን መረዳዳት የሚቻልበት አግባብ የለም። ይህንን በደንብ ማወቅ ያስፈልጋል። ስለዚህ ስለ ሚስጥረ ሥላሴ ስናወራ ቅድም ያው የትኛው ነቢይ ነው የሰበከው የሚል ጥያቄ አንስተሃል። እንግዲህ ጠቅሼልሃለሁ። መቀበል አለመቀበል ያንተ ፋንታ ነው የሚሆነው። ምክንያቱም እውነታው እሱ ስለሆነ ይሄ ነው። ከምንም በላይ ደግሞ ትንቢተ ሚልክያስ ምዕራፍ 3:6 ላይ ያለውን ማንበብ ትችላለህ ብያለሁ። ቅድምም እንደማጣቀሻ ስለ አምላክ አዳኝነት፣ ስለ አምላክ አይለወጥ መሆኑን አምላክ ተለውጧል፣ አምላክ ሰው ሆኗል ነው ያልከኝና፣ አዎ አምላኬ ሰው ሆኗል። አምላኬ ሰው ሲሆን ግን ፍጹም አምላክነቱን ሳይለወጥ ነው። ይሄ ደግሞ ምስጢረ ሥጋዌ ብለን በቤተ ክርስቲያናችን ከ5ቱ አዕማደ ምስጢር በደንብ አድርገን የምንማረው በደንብ አድርገን የምንረዳው ስለሆነ ይህንን ለሙስሊሙ ወንድሜ ማስረዳት አይጠበቅብኝም። እኔ ስለተረዳሁት፣ እኔ ስላወቅኩ፣ እኔ ስላመንኩ እከተለዋለሁ ማለት ነው። ስለዚህ ትንቢተ ሚልክያስ ምዕራፍ 3:6 ላይ እንዲሁም መዝሙረ ዳዊት መዝሙር 102:25-27 ያለውን የአምላኬን አይለወጤነት የአምላኬን ሕያውነት በደንብ የሚያስረዳኝ የመጽሐፍ ቅዱስ ክፍል ነው። ይሄን በደንብ ማወቅ መረዳት የሚጠበቅብኝ እኔ ነኝ። ወንድሜ ኢምራን ማወቅ ግዴታ አይደለም። ከምንም በላይ ደግሞ የአብ የወልድ የመንፈስ ቅዱስን ምስጢር በደንብ የምናይበት ክፍል ኦሪት ዘጸአት ምዕራፍ 3:14 ላይ፣ ትንቢተ ኢሳይያስ ምዕራፍ 46:9 ላይ እንዲሁም ደግሞ የመጽሐፍ ቅዱሳችን የመጨረሻው ክፍል ዮሐንስ ራእይ ምዕራፍ 1:8 ላይ ያለውን በደንብ ማየት ይቻላል። የሐዋርያት ሥራ ምዕራፍ 5:3-4 ያለውንም ቃል በተለይ ስለ መንፈስ ቅዱስ በደንብ የሚያስረዳን የመጽሐፍ ቅዱስ ክፍል ነው። እግዚአብሔር ይግለጥልን፣ እግዚአብሔር እውነቱን ያሳየን። የምናውቀውን እውነት ደግሞ እንመሰክራለን። ሥላሴን የሰበኩ ነቢያት እነማን ናቸው ብለህ ተናግረሃል። ይኸው ጠቅሼልሃለሁ፣ ግን አንተ ቀየርከው እና አዝናለሁ። አስጀመረልኝ። እኛም በእውነቱ አዝናል። ዲያቆን ሄኖክ አምላኮትን ሊያስረዱ አልቻሉም። አንድ ማስረጃ ጠቅሰው ሥላሴን የሰበከ ነቢይ ማሳየት አልቻሉም። መጨረሻ ላይ ሰው አይገባውም፣ መንፈስ ቅዱስ ይግለጽልህ፣ ሲጀመር አይገባህም ብለው ዘግተዋል። ስለዚህ ዲያቆን ሄኖክ እያመለከው ያሉት አምላክ ሰው የማይገባው ሊረዳ የማይችል አምላክ ነው።
ይሄ ደግሞ አምላክ ሊሆን አይችልም ከጣዖት አመጋን የመጣ ቢሆን እንጂ ማለት ነው። ይሄን ነገር አስረግጬ መናገር ፈልገዋል። ዲያቆን ሄኖክ ሞክረዋል እኮ ሞክረዋል። ቢሞክሩም ግን አምላኩ መጽሐፍ ቅዱስ ላይ እንደሌለ አሳይተውናል። ያጀማ ጥቅስ ጠቀሱ። ጥቅስ መጥቀስ ሳይሆን እኮ ገልጠው አንብበው እዚህ ጋር ይሄ ነቢይ ሰብከ ማለት ይችሉ ነበር፣ ግን አልቻሉም። ቃል ልግባላችሁ አሁን ይህ 6ኛ ዲያቆን አይደለ 7ኛ ዲያቆን እንኳን 8ኛ 100 እንኳን ሆኖ ቢመጡ ወረበል ካዕባ ስላሴን ሊያስረዱ አይችሉም። ወረበ ሙሐመድ ብያለሁ አይችሉም። ማንን ሊያስረዳቸው? ለምን? ስላሴ 3 አምላክ ነው፣ 3 አምላክ ይመለካል። መጽሐፍ ቅዱስም አያውቀው። ቀጥሎ ያመጣው መጽሐፍ ቅዱስ የትኛውን ነው አሉ። ሜይ ቢ መጽሐፍ ቅዱስን ካሉ ይሄን ያመጣሁት ያ መጽሐፍ ቅዱስ ምንድን ነው የሚለው? ያው አላስፈላጊ አትመራመረ ስላሴ የሚል ቃል የለውም። ዲያቆን ቄሶቹ አጭበርብሯችሁ ነው እንጂ ስላሴ የሚል ቃል የለውም። አላስፈላጊ ነገር አትመራመረ፣ ያው መጽሐፈ ሲራክ አንደኛ። ሁለተኛ ደግሞ የአምላኩ ስም ማን ነው? የአምላኩ ስም ማን ነው? ይህን ስላሴ የተባለው አምላክ ማን ነው ስን ተመልከቱ። እዚህ መጽሐፍ ላይ ምን እንደሚል ጸሎተ ባርቶስ ምንድን ነው የሚለው? አምላክ ስም ተመልከቱ ሁላችሁም። የአምላክ ስም ማን ነው? አንዴ እንክፈተው። ያው የአምላክ ስሞች ማን ናቸው? ድልዳ፣ ለውላ፣ ዲ፣ ካባ። የአምላካችሁ ስም ዲ ነው፣ ካባ ነው። ይሄ ስም የያዘ አምላክ ያመለካችሁ ያላችሁት ቄሱ እንዴት እንደሚቀሩ ተመልከቱ። እንግዲህ ለአምላካቸው ምን ብለው ስም አወጡ? ካባ። ኒ ሆራ ሆራ፣ ይሄ አምላክ ስም ነው። ቢላህ አለይኩም አምላካችሁን እንዴት ነው የምትቀልዱበት ክርስቲያን ወገኖቻችን? ቀጥሎ አምላካቸው አንደኛው አባት፣ አንደኛው ልጅ፣ አንደኛው እናት ነው፣ ቤተሰብ ናቸው። ማስረጃ ታላቁ የቤተ ክርስቲያን አባት ዳግማዊ ሚሴ ቅዱስ ኢጲፋንዮስ ተመልከቱ ያለውን አዳም ማለት ከህያው እግዚአብሔር አባት ከህያው መንፈስ ቅዱስ እናት መንፈስ ቅዱስ ይሄኛው አምላክ እናት ነው። እናት የሆነ አባት የሆነ ልጅ የሆነ አምላክ ነው እያመለካችሁ ያላችሁት። እባካችሁ ይሄ ከጣዖት አምላክ የመጣ አስተምሮ እንጂ የትኛውም ነቢይ አያውቀውም። ቀጥሎ እግዚአብሔር ይሄን ነገር እንዳይገባቸው ሰዎች ምን ያደርግ ነበረ? ያታላቸው ነበረ። ማስረጃ ትንቢተ ኤርምያስ ተመልከቱም እንደሚል አቤቱ አታለልከኝ እኔም ተታለልኩኝ አለ። ኤርምያስ የእግዚአብሔር ነቢይ ምን አለ? አታለልከኝ አለ። ስለዚህ እግዚአብሔር ነቢያቶችን ያታላቸው ነበረ እንዳይገባቸው። ሄኖክ በደንብ ደቆ አደምጥን በደንብ ነቢያቶችን እግዚአብሔር ያታላቸዋል ስላሴ እንዳይገባቸው። አሁን እዚህ ጋር ባኮትን ስላሴን የሰበከ ነቢይ ካለ ያምጡልን። አልቻሉም፣ ግን እስካሁን አልቻለም። በመቀጠል ወደ ኢየሱስ ደግሞ እንምጣ። ኢየሱስ በክርስትና ወንድ ልጅ ነው። ክርስቲያኖች ደግሞ ያመልኩታል ያንን ወንድ ልጅ። ያጀማ ያንን ወንድ ልጅ ክርስቲያኖች ያመልኩታል። ግን የሚያዛዘው ነገር ምንድን? ያ ወንድ ልጅ ሰይጣንን እንኳን ማሸነፍ የማይችል አካል ነበረ። ማስረጃ የማቴዎስ ወንጌል ምዕራፍ 4 ተመልከቱ። የእግዚአብሔር ቀመን እንደሚል አያችሁ። ዲያቆን ማስረጃ ሲሰጥ እንደዚህ የሚገለጠው እየገለጣቸው አውሩ እንጂ ጥቅስ መጥቀስ አይደለም። አምላክ ወደን ሲያስረዱ ዝም ብሎ አይ አልተገለጠም እኮ ማስረዳት አልችልም ሳይሆን ማስረጃ ጠቅሶ ይጥቀሱ። አሁን ዲያቆን ምንድን ነው ያሉት? ቅድም ሰምታችሁ ከሆነ ማስረዳት አይጠበቅብኝም አሉ። ዲያቆን የማያስረዱ ከሆነ እዚህ ምን ሊያደርጉ መጡ? ጉድ እኮ ነው። ተመልከቱ ምን እንደሚል። ከዚህም በኋላ ዳቢሎስ ወደ ቅድስት ከተማ ወሰደው። ሰይጣን የሚያዘው አምላክ ሰይጣን የሚወስደው አምላክ ነው እያመለካችሁ ያላችሁት። ደሞ ተመልከቱ ምን እንደሚል እዚህ ጋር ቀንዶቹ 7 አይኖቹ 7 ራሶቹ 10 የሆነ ለመስዋዕት የቀረበ የተዘጋጀ እርሱ ኢየሱስ ነው አለ። ኢየሱስ በክርስትና ምን አለው? ቀንዶቹ 7 የተባለ አካል ነው። እንዴት እንደሚቀዱ አምላክ የተመለከቱ እንግዲህ ይሄ ነው አምላክ ብለው እያመለኩ ያሉት። በጣም ብዙ እግሮች ነበሩ አጀማ፣ ግን ሰዓት ስላጠረ ማሳየት አልችልም። እንደሰማችሁት ከሆነ ግን ዲያቆን ሄኖክ አምላካቸውን ሊያስረዱ አልቻሉም። ይህን ያየሁት አንድ ርዕስ እንኳን መጥቀስ አልቻሉም። ጨርሰናል። ለዓለማቱ ጌታ ምስጋና ይገባው። ጥያቄና መልስ 20 ደቂቃ ላድርግላችሁ። 15 አድርገው። እሺ እንትን በል ኢምራን አንተ ጀምርና ከዛ እሳቸው መጨረሻ ላይ ይቀጥላሉ። አይሻልም? እሺ ዲያቆን አሁን ኢምራን ጠያቂ ነው፣ እርሶ መላሽ ኖት። ከዛ የሚቀጥሉ 15 ደቂቃ ደግሞ እርሶ ይጠይቃሉ፣ ኢምራን ይመልሳል። እሺ ዲያቆን አሉ አለው። እየሰማው ነው። ተስማማን? ይጠይቅ፣ ችግር የለው። እሺ ዲያቆን ሄኖክ አሉ ይታንሱ። ይሰማታል? አዎ በሉኛ። ደቂቃውን ፓውዛ ድጋሚ አስጀምረው። እስካሁን አላወሩ። ይሰማ። እሺ ሰዓት ስለማይበቃ ቃል በቃል መለሱልኝ። እሺ አስጀምረው አሁን። እሺ ዲያቆን ሄኖክ የሉቃስ ወንጌል ምዕራፍ 1 ላይ ማርያም የወለደችው ወንድ ልጅ ነው አይደለም? ወንድ ልጅ ነው። ያንን ወንድ ልጅ ያመልኩታል አያመልኩትም? አቤት። ያንን ወንድ ልጅ ያመልኩታል ወይስ አያመልኩትም? በሚገባ አመልከዋለሁ። አመሰግናለሁ። የማቴዎስ ወንጌል ምዕራፍ 4 ላይ
እንደዚህ ይላል፣ ከዚህም በኋላ ዲያብሎስ እጅግ ወደ ቅድስት ከተማ ወሰደው ይላል። ኢየሱስ ሰይጣን ወስዶታል፣ ወሰደው ወደ ተራራ ይላል ወስዶታል። ስለዚህ አምላክ በሰይጣን ተፈትኗል አይደለም? አመሰግናለሁ። በሰይጣን የሚፈተና ቃል እናመልክም። ሶስተኛ ተፈተነ ከዛ በቃ ዋናው ፖይንት እሱ ነው። እሱ ተፈተነ ከዛ ስለማትቀጥል ጥያቄ ይሄ ነው። በደቂቃው ጠይቃውን ፓውዝ አድርገው ችግር የለውም እንዴ? ለምን ፓውዝ አድርገህ አታድርም? ሲጀመር ይኸውልህ አንተ በሚጠቅም ብቻ አንተ በምትፈልገው ታርጌት ብቻ እንድትወስደኝ አልፈልግም። ገባ? የሚጨመር ካለ በኋላ እኮ መጠየቅ ይችላለሁ። አሁን ጠያቄ ነኝ። ጠያቄ ነኝ። ከተመለሰልኝ እኮ ተመለሰልኝ ካይ ማለፍ ይችላለሁ። አዳምጠኝ። በውይይት ህግ መሰረት ዲያቆናችን አንድ ሰው ተመለሰልኝ ካለ ወደ ቀጣይ የሚተለፍ እንደዛ ከሆነ ይንገሩኝ። አንድ ሰው ተመለሰ ካለ በኋላ ደቂቃ መፍጨት ይቻላል እንዴ? ዲያቆን አይቻልም። ኢምራን ወንድሜ ስማኛ፣ አንድን እኔ በፈለግከው መንገድ እንድትመራኝ አልፈልግም ብያለሁ። ጠየቅ። ሰይጣን ለምን አልቀጠልክበትም? አምላካችሁ ሰይጣን እንዳዘዘው አምነዋል። በቃ ፖይንት እሱ ነው። በጣም ጥሩ። ስለዚህ አንተ ደግሞ በምትፈልገው ፖይንት ብቻ እንድትመራኝ አልፈልግም። ምን መጨመር ፈልገው ነው? የመጨመር እድል ስጣችሁ። ምን ልቀጥልበት? ከዛ እኔ ፖይንት እሱ አይደለም። ከዛ የተፈጠረው ፖይንት ጠያቄ እኮ ነኝ። ቶሎ አልገባቸውም። አንተ በምትፈልገው ፖይንት ደግሞ ጠያቄ ነኝ። ሁና እሺ ዲያቆን ቆይ አንዴ ላግባባችሁ። አሁን ምን መሰሉት ዲያቆን፣ ይሄኛው 15 ደቂቃ ኢምራን ጥያቄ ጠይቁትና እርሱ ይመልሳሉ። ከዛ የሚቀጥለው ደቂቃ ላይ ደግሞ እርሱ ጥያቄ ጠይቃሉ። ከዛ እሱ መልስ ይመልሳል። ቆይ ልጨርስ ነው። ከዛ በኋላ የሚቀጥለው መጨረሻ ላይ ማጠቃለያ ሲሰጡት ሲጠይቀኝ ዛና እየዘለለ ሳይሆን የጀመረውን ነገር መጨረስ አለብን። እሱ በሚፈልገው ፖይንት ደግሞ እኔ መሄድ አልፈልግም እኮ እሱ ተመለሰልኝ ካለ ተመለሰልኝ። መጀመሪያም ነግሬ ከሆነ ወደዚህ ስመጣ አንተ በምትፈልገው እንድትመራኝ አልፈልግም ብዬ ነበርና እውነት ከሆነ ያስከው ኖ እሱ እኮ በሚፈልገው እኮ አልመረውትም። ቆይ ዲያቆን፣ እሱ በሚፈልገው ሲሆን የመረውት እርሱ ጥያቄ ነው ብሎ ያሰበውን ነገር ይጠይቁታል አይደለ? ስለዚህ እንዲጨርስ ፈልጋለሁ። አለም መሰለ እሱ ተመለሰልኝ ካለስ ቆይ አይደለማ። ቁንጽል ሲሆን እሱ ታርጌት አለው። ታርጌቱ ብቻ ይዞ ፖለቲካ መስራት ነው የፈለገው እኮ። ታዲያ እሱ የሚቀጥሉን 15 ደቂቃ እሱን ያስተካክላሉ። እሱ እኮ ነው ፖይንቱ። አሁን እሱ ብቻ ጠይቆ ብሄድ ኖሮ ቆይ አንዴ አዳምጥ እንዲያውቁን። እርሱ አሁን ጠይቆ ብቻ ቢወጣ እንዳሉት እርሱ ላይክ የሚመቸውን ነገር ታርጌት አድርጎ እንትን ይላል። ግን የሚቀጥለው 15 ደቂቃ እርሱ ይህንን ነገር እያብራሩ ለታዳሚው ግልጽ ያደርጋል። ውይይት ማለት እኮ ይሄ እኮ ነው። ከዛ የሚቀጥለው ደግሞ ማጠቃለያ ደግሞ ላይ እርሶ ላይክ የተንጋደደ የተንሸዋረረ እይታ ነው ብሎ ያሰቡትን ነገር ያስተካክላሉ፣ በደንብ ያስተምራሉ። ገቦት ትቀጥል ይሰማል ዲያቆን። ስለዚህ እንደዛ ነው። እሺ ዲያቆን፣ ቅር ቢሎትም አካሄዱ ደስ ባይሎትም በሚቀጥለው 15 ደቂቃ እሱን ክሊር ያደርጋል። እሺ እኮ ገባኝ። መጀመሪያም አልገባም ያልኩበት ምክንያት ምንድን ነው? በቃ የሆነ ታርጌት ይዞ ይመጣል። እያየሁ የነበረው ሁኔታ የታዘብኩት ማለት ነው። ታርጌት ያፍርሷ ዲያቆን። እሱን ታርጌት የሚቀጥለው 15 ደቂቃ ታርጌት ደግሞ የምናፈርሰው አሁን ሚዩት እሱም አንስቷል፣ እኔም አንስቻለሁ። እንደዚሁ አሁን ፊት ለፊት የእርሱ ደቂቃ ላይ ያፈርሳሉ። እርሱ እኮ 15 ደቂቃ የሚሰጡት ለዛ እኮ ነው። ገቦታ አይደለ? የእርሱ 15 ደቂቃ ላይ እሱ ታርጌት አድርጓል ብሎ ያሰቡትን ነገር እየጠየቁ እያፋጠጡ እንትን ይሉታል። ገቦታ ይቀጥላል። ቀጥል ግድ የለም። እሺ እዚህ ጋር እንደዚህ የሚል ነገር አለ። አብ ወልድ መንፈስ ቅዱስ ሆይ የፍጥረውን ሁሉ ከርስ ስለፈጠረ ለማይመረመር ከርሳችሁ ይላል። አብ ወልድ መንፈስ ቅዱስ ከርስ አላቸው? ምን ማለት ነው? ጥያቄ ከርስ አላቸው? ምን ለኔ ጋር ሰይፈ ስላሴ ምንድን ነው የሚለው? መልካ ስላሴ፣ ሰይፈ ስላሴና ሰይፈ መለኮት። ስለዚህ ሚስጥረ ስላሴን ደግሞ በደንብ በጥልቀት ስትረዳ አብ የራሱ መልክ አለው፣ የራሱ ገጽ አለው። ወልድ የራሱ መልክ አለው፣ የራሱ ገጽ አለው። መንፈስ ቅዱስ የራሱ አካል አለው፣ የራሱ መልክ አለው። ጥያቄ ከርስ አላቸው? ዝርዝር አድርጌ ነገርኩ። እንግዲህ ከርስ አላቸው። አብ የራሱ መልክ አለው፣ የራሱ ገጽ አለው። ወልድ የራሱ መልክ አለው፣ የራሱ ገጽ አለው። ከራሳቸው ገጽ መካከል ከርሱ አንዱ ነው። ከርስ አላቸው።
አንተ ምን እንትን ባዮሎጂ ነው እንደማስተምር እየነገርኩ እኮ ነው። አሰማኝ። በቃ ተውት፣ አትቆጣ። በቃ ችግር ዋናው ከእርሱ የሚለው አይተናል። ቀጣይ ጥያቄ። አትቆጣ ሳይሆን እኔ አልተቆጣሁም፣ እየነገርኩ። ካልተቆጣ መልስ። መጽሐፉ ከርስ አላቸው። አብ የራሱ አካል አለው። ከአካል ውስጥ ቃል በቃል እሱ ያውቁታል መሰለህ ዲያቆን። እኔ አልጠየቁት ጥያቄ ነው መልሱ። ጥያቄ ስለ አካል ሳይሆን ከርስ። እኔ ስፔሲፊካ እንድነግሩ የፈለግኩት እኔ ጥያቄ ስፔሲፊካሊ ስለ ከርስ የጠየቁት ከርስ አላቸው። ይኸውልህ አነደናቆራ ወንድሜ ነገርኩህ። አብ የራሱ አካል አለው፣ የራሱ ገጽ። አካል ሲባል ከምን ጀምሮ ነው? መንፈስ ቅዱስም በዛው ልክ። እሺ አካል ሲባል ከምን ጀምሮ ነው? ነገር አትፈልግ። የሚረዳ አእምሮ ካለ አካል ሲባል ምን ነው? የሚረዳ አእምሮ ካለ አሁን አካል የተባለውን አስረዱኛ። አካል ምን ነው? የሚረዳ የሚገነዘብ አካል ነው። አስረዱኛ። ለምን ያስረዱኛ? አካል የተባለው ምን ነው? ይንገሩኝ ወዳጄ። አካል የተባለው መናገር አልፈለጉም። አታዳምጥም? ማዳመጥ ጥያቄ እሱማ ሰማሁኝ እኮ አካል አላቸው ተቀብያለሁ። አካል አላቸው ተስማማሁ። ግን ጥያቄ አካል የተባለው የሚያደርግ አእምሮ ካለ አካል ምን ነካቸው? ዲያቆን ለምን አይመለሱልኝ? አካል የተባለው ኢምራን ስብሓን ቆይ ጥያቄ ለምን አይመለሱልኝ? ዲያቆን ጥያቄውን እየመለስኩልህ ነው። አካል ማለት ምን ማለት ነው? አካል ማለት ምን ማለት ነው? ለምንድን ነው ጥያቄ የምጠይቀው? በቃ ተውት። እዚህ ጋር እንደዚህ ይላል አካል። እሺ እዚህ ጋር አካል ማለት እዚህ ጋር እንደዚህ አካል ማለት ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው ይላል። እግዚአብሔር ከራስ ፀጉር ጀምሮ አለው። እሺ አለው። አዎ አለው ካለ አዎ ይበሉኛል። ስፔሲፊካሊ ለምን ትጠይቀኛለህ? ስፔሲፊካሊ አልጠይቅም። እሺ ላስተካክለው እና አካል ማለት ከራስ ፀጉር እስከ እግር ጥፍር ነው ይላል። እግዚአብሔር አካል ሲባል ከራስ ፀጉር እስከ እግር ጥፍር አለው ማለት ነው። አብ የራሱ አካል የራሱ ገጽ አለው። ወልድ የራሱ አካል የራሱ ገጽ አለው። መንፈስ ቅዱስ የራሱ አካል የራሱ ገጽ አለው። ምንም ማድረጋቸው ወደ ቀጣይ ይለፍ። ቀጣይ ጥያቄ ምንም አይመለሱትም። ሌለፍ። ቀጣይ ጥያቄ አልተመለሰም። ስላሴ በአካል ስንት ናቸው? ስላሴ በአካል ስንት ናቸው? ስላሴ በአካል ህዝቡ አይቷል። ዲያቆን ያው ሸሽተውታል፣ ግን ህዝቡ አይቷል። ችግር የለውም። እግዚአብሔር በአካል ስንት ነው? ሶስት ምን? አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው። አሁን ነግሬሃለሁ እኮ። ሶስት ምንድን ናቸው? ሶስቱ ምንድን ሰው ናቸው? አምላክ ናቸው? ሶስቱ አምላክ ናቸው። ምንድን ናቸው? ሶስቱ ምንድን ናቸው? አንድ አምላክ። ሶስቱ ምንድን ናቸው? ምንነታቸው ምንድን ነው? አንድ አምላክ። እሺ ከመጽሐፍ ቅዱስ ማስረጃ ይሰጡኛል? አብ ወልድ መንፈስ ቅዱስ ሶስቱ አካል አንድ አምላክ እንደሆኑ ከመጽሐፍ ቅዱስ ቅድም የጠቀስኩልህ። ለምሳሌ አሁን መጽሐፍ ቅዱስ ይዛልና የማቴዎስ ወንጌል ምዕራፍ 3 ቁጥር 12 ማንበብ ትችላለህ። ጥያቄ እኔ ስለ መጠምቀት ሳይሆን አብ ወልድ መንፈስ ቅዱስ ሶስቱ አካል አንድ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አንድነታቸው እዛ ጋር በደንብ ተጠቅሷል። አንድ ናቸው ይላል። ቃል በቃል ነው የፈለግከው? ቃል በቃል አንተ አንብበህ መረዳት የምችል ከሆነ ቃል በቃል አለ መጀመሪያ ቁጥር 12 ላይ ያለውን ቃል በቃል መጀመሪያ አለ። ዮሐንስ ወንጌል ጥቅስ መጥቀስ አይደለም። ጥቅስ መጥቀስ ሳይሆን ጥቅስ መጥቀስ አይደለም። መጀመሪያ እንጨርስና ሶስቱ አካል አንድ ናቸው የሚል አለ። ምን ማለት ነው? ጥያቄ የነገርኩህ ቃል በቃል አለ። ቃል በቃል ካለ አለ በኝ ከሌ ደግሞ የለም በሉኛ። አለ ቃል በቃል የለም የሚል አይደሉም የሚል ቃል በቃል አለ። አሁን ጥያቄ እኮ የሚነካውት ጠያቂ መልስልኛል። የሉም የሚል ቃል በቃል አለ። እሱም በደቂቃ ጠይቀ። አሁን ጥያቄ መልሱልኝ። ሶስቱ አካል አንድ ናቸው የሚል መጽሐፍ ቅዱስ ላይ አለ? የሉም የሚል አለ። ታዘቡ ያጀማ ታዘቡ። ሊመልሱት አልቻሉም። ችግር የለም። ቀጣይ ሶስተኛ ጥያቄ የማቴዎስ ወንጌል ላይ አልቻሉም። አሁን ለመጨረሻ ጊዜ ጠይቆትና ተወት ወይ አልጠይቆት ትችዋለሁ። ሶስተኛ ጥያቄ ሶስቱ አካል ወደ አብርሃም ቤት መጥተው አልመጡም? ምክንያቱም እኔ አይ ህዝቡ አይተዋል። በቃ የለም ማለት ነው። ጀማ መልስ መመለስ ካልቻሉ ወይም ደግሞ ወሬ ካስረዘሙ መልስ የላቸውም። ክርስትና ሶስት አምላክ አለ ማለት ነው። እናመሰግናለን። ሶስተኛ ጥያቄ የማቴዎስ ሰማን። እሺ ማስረጃ ግን አላቀረቡም። ወሬ ብቻ ሆነ። አቀረብኩልህ። አላቀረቡም። አንድ አምላካችን እሺ ደግሜ ጠይቁትና ጥያቄን አዳምጡ። ሶስቱ አካል አንድ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ቃል በቃል አይደሉም የሚል አለ ወይ ነው? እኔ ደግሞ ጥያቄ አያቸው። ይሄን ያልኳችሁ ጨርሻለሁ። ሶስተኛ ዘፍጥረት ምዕራፍ 18 ላይ ወደ አብርሃም ቤት የመጡት እነማን ናቸው? ስላሴ መጥተው ምን አደረጉ? አንብበው ንገሩኛ። ሰው አያውቁትም? አንብበው አልኩ። ንገሩኝ። ማንበብ እንኳን ንገሩኝ። አልተማሩትም? ይሄንን አንብበው ነው የምልህ። ንገሩኝ። ምን አደረጉ መጥተው? ለምን እነግርሃለሁ?
አሁን እኮ የመልስ ሰዓት ወይ ለምን አይመልሱም? ሊያደርጉ የገቡት ረሱት እንደ ዲያቆን አይነት የገቡት እኮ ጥያቄ ሊመልሱ ነው። ረስተው እኮ ላስታሳቸው የገቡት እዚህ ጋር መልስ መልሱልኛ። ምን አደረጉ? መጥተው አንብበው ንገሩኝ። እርስዎ አያውቁትም? አልነግርህም። አነግሮኝም ለምን ይሄን ያልኳቸው በቃ ይሄን ያልኳቸው ዲያቆናትን መጥተው አይመልሱም። ይሄን ያልኳቸው እቺ ልንገሮት ነኝ እኔ ልንገሮት አብርሃም ቤት መጥተው አየን እኮ በቃ መመለስ አልቻለም። ዘፍጥረት እንደዚህ ይላል። ሰይፈ ስላሴ ዘሁድ ላይ እንደዚህ ይላል። መጥተው ጠላና ጠጅ ቀረበላቸው ጠጡ ይላል። እውነት ነው። ጠጥተዋል። እሺ ከዛ በኋላ ሄዱ። በቃ እኔና በአንተ መካከል መልሱልኝ። አዳምጠኝ። ትልቅ ባህር አለ። በደቂቃው ያወራል። በደቂቃው አሁን ጥያቄ ነኝ እኔ እዚህ ጋር ጠያቂ መሆን መላሽ መልስ ይመልሱልኝ። ዲያቆን መልስ እዚህ ጋር መልካም ጠላና መልካም ጠጅ ቀረበላቸው ጠጡ ይላል። እዚህ ጋር ጠጡ ይላል። እና ወት አምላካችሁ እግዚአብሔር ወጡ። ሱብሃነላህ ወጡ። ሄዱ ወላሂ ለምን ነው ራሳቸው ድረስ አናውቅም እኛ። ላጠቃልኛ እንዴ ፍቀድልኝ ያ ጀማ ሁላችሁም ሪካርድ አድርጉ አንዴ። አላሁ አክበር አላሁ አክበር። ስድስተኛም ዲያቆን መጥቶ ስድስተኛም ዲያቆን ሊያስረዳ አልቻለም። ስለዚህ ያለው አማራጭ ሩጦ መውጣት ነው። የጠየቁት ጥያቄ ምንድን ነበረ? እግዚአብሔር አምላካቸው አብርሃም ቤት መጥቶ ምን አደረገ ስላቸው ያደረገውን ጉድ ያውቃሉ። ጉዱን ስለሚያውቁ ከመመለስ ይልቅ የመረጠው ምንድነው? የመረጠው ሩጦ መውጣት ነው። ዲያቆኑ ማለት ነው። ዲያቆን ሄኖክ እባክዎትን በክርስትናው የሚያፍሩ ከሆነ መጀመሪያ መምጣት አልነበረበትም። መጥተው ውይይት ጀምረዋል። ስለዚህ ተመልሰው ይጨርሱ። እስካሁን 6 መጣ። 6ቱም ውይይት አቋርጠው ወጡ። 6ቱም ዲያቆን 6ቱም። አላሁ አክበር። ይሄ ለኛ በቂ ነው። በዚህ ምን ተገነዘባቸው ወገኖቻችን? ክርስቲያን ወገኖቻችን ዲያቆናቶቹ መልስ የላቸውም። በተዘዋዋሪ ክርስትና መልስ የለውም። ላስ 4 ነጥብ። ቄስ መጣ አልቻለም። ዲያቆን መጣ አልቻለም። ቀሲስ መጣ አልቻለም። ከዚህ በላይ እንፈልጋለን። ግን አይታችሁ ከሆነ ያደረጉት ምንድነው? አምላካቸው መጥተው አብርሃም ቤት ጠላ ያጀማ ጠላ ነው የጠጡት። ቃል በቃል ቅድም አሳይቻለሁ። ጠላ አምላክ አብርሃም ቤት መጥተው ጠላ ጠጣ። እስካሁን እንዳየነው ግን ይሄን 3 አካል ሊያስረዳ የቻለ የለም። ክርስቲያን ወገኖቻችን 3 አምላክ ያመልካሉ። ይሄ ነገር ውሸት ነው የሚል 7ኛ ዲያቆን ካለ ይምጣ።